እስከዛሬ ካዩዋቸው ፊልሞች ውስጥ አንዷን ወይም አንዱን አግቡ ብትባሉ ማንን ታገባላችሁ? እኔ ብሆን ግሩም ኤርሚያስን ነበር ማገባው። ለማንኛውም ታሪካችን የሚያጠነጥነው ክሎይ በምትባል አንዲት የሁለተኛ ደረጃ ተማሪ ላይ ሲሆን ክሎይ ከሶስት ውብ እህትማማቾች መካከል ታናሽየዋ እንደሆነች እንመለከታለን። ቆይ ግን ከዛ በፊት አሁን ላይ 100 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ክሎይና ታላላቅ እህቶቿ አብዛኛውን ጊዜያቸውን የሚያሳልፉት የፍቅር ልብ ወለዶችንና የቀልድ መጽሐፎችን በማንበብ ስለነበር ክሎይ አንድ ቀን እውነተኛ ፍቅሯ እንደ ልብ ወለድ ላይ እንዳሉ ወንዶች ቆንጆ እንደሚሆን እርግጠኛ ከመሆኗ የተነሳ በህልሟ ሁሉ እንደ ትንቢት ይታያታል። ከዚያም ታሪኩ ክሎይና እህቶቿ ወደ ትልቋ ከተማ ሴኡል ሄደው ለመኖር ሲወስኑ ያሳየንና አንድ ቀን ክሎይ ከገበያ ወደ አዲሱ አፓርታማዋ ስትመለስ በአሳንሰር ውስጥ ከአንድ መልከ ወንድ ጋር ትገባና ውበቱን ስታይ የደነገጠችው ክሎይ ቀና ብላ ማየት ሁላ ስለፈራች እየተርበተበተች የገዛችውን አስቤዛ ሁሉ ትጥለዋለች። ክሎይ ተይ እንጂ አደነጋገጥሽ እኮ ሰይጣን እንጂ የሚያምር ሰው ያየሽ አይመስልም። ለማንኛውም ታዲያ ይሄ መልካም ወጣት አዲሱ ጎረቤቷ መሆኑ ስታቅ ክሎይ ሎተሪ እንዳሸነፈች ያክል ይሰማታል። በማግስቱ ክሎይ ወደ አዲሱ ትምህርት ቤቷ ስትሄድ መምህሯ ከክፍሉ ፊት እንድትቆምና ራሷን እንድታስተዋውቅ ሲጠይቃት በአሳንሰር ውስጥ ያየችው መልካም ልጅ የክፍል ጓደኛዋ መሆኑን ስታይ በጣም ትገረማለች። ክሎይ በአዲሱ ትምህርት ቤቷ ሃናና ኖራ የተባሉ ሁለት ሌሎች ተማሪዎችን በፍጥነት ትተዋወቅና የዛ መልካም የወንዱ ስም ሪያን እንደሆነ በጣም ዝምተኛ ከመሆኑ የተነሳም ሁልጊዜ ለብቻ መሆንን የሚወድ ተማሪ መሆኑን ከነኖራ ትረዳለች። ባልተጠበቀ ሁኔታ ከዚህ ቀደም ከነበረችበት ትምህርት ቤት የምታውቀው ሊዮ የተባለ የድሮ ጓደኛዋንም በአዲሱ ክፍሏ ውስጥ ታገኘዋለች። ከአዲሶቹ ጓደኞቿ በተጨማሪ በክፍሏ ውስጥ ማክስ እና ጂና የተባሉ ብዙውን ጊዜ ሌሎች ተማሪዎችን በማስጨነቅ የሚደሰቱ ሁለት መጥፎ ተማሪዎችም እንዳሉ እንመለከታለን። ከዚያም ክሎይ ከትምህርት ቤት ወደ ቤቷ ስትመለስ ሪያንን ታየውና ደፈር ብላ ወደሱ በመሄድ እንደምትወደው በግልጽ ትነግረዋለች። እረረረ ድፍረት! ነገር ግን በዚህ ጊዜ ሪያን በድፍረቷ ቢገረምም ለፍቅር ጥያቄዋ ምንም ምላሽ ሳይሰጣት ዝም ብሎ ይሄዳል። በዚያ ምሽት ክሎይ የተፈጠረው ነገር ለእህቷ ዳይን እየነገረቻት ሳለ የቤታቸው በር ይንኳኳና ክሎይ ስትከፍተው ሪያን አቃቤ ሕግ የሆነችውንና ከስራ በጣም ሰክራ የተመለሰችውን ሌላኛዋን እህቷ ሚናን ደግፎ ይዞ ቆሞ ታየዋለች። ይህ ከዕጣ ፈንታ የተሰጣት ሌላ እድል እንደሆነ በማሰብ ክሎይ እህቷን ስለረዳት ሪያንን ታመሰግነውና ከአሁን በኋላ በቀላሉ መገናኘት እንዲችሉ በሚል ሰበብ ስልክ ቁጥሩን ትጠይቀዋለች። ሪያን ልጅቷን አግቷት ወደ አፓርታማው ሲመለስ ዶርም ውስጥ እዚህ ጋር ለማንኛውም በማግስቱ ክሎይ ከሱ ጋር ጓደኝነት ለመመስረት ብላ በትምህርት ቤት ውስጥ ከሱ ጋር መቀመጥ ትጀምራለች። ሪያን ግን አሁንም ስለ ክሎይ ግድ ስለማይሰጠው ዝምተኛ ስለነበር ይህንን ያዩ ጓደኞቿ ለምን ክሎይ እንዲህ ደባሪ ከሆነ ልጅ ፍቅር እንደያዛት ቢያስገርማቸውም ክሎይ ግን ሪያንን በጣም ስለምትወደው ለአስተያየታቸው ግድ አልሰጣትም። ሆኖም የክሎይና የሪያን መቀራረብ ሊዮንን ያናደደበት ምክንያት ለክሎይ ስሜት ስለነበረውና ከሌላ ወንድ ጋር ስትቀርብ ሲያይ በጣም ቅናት ስለተሰማው እንደሆነ እንረዳለን። ከዚያም የቀናው ሊዮ ወደነ ክሎይ ሄድና ክሎይን ለምን ወደ ሪያን እንደምትቀርብ ይጠይቃታል። በዚህ ጊዜ ክሎይ ምክንያቷን ስታስረዳ ወደ ሪያን ስትመለከት እነዛ የፍቅር ልብ ወለዶች ውስጥ ያሉትን ወንዶች እንደሚያስታውሳት ትናዘዝና ከሱ ጋር የፍቅር ግንኙነት የመጀመር ፍላጎት እንዳላትም ለሊዮ ትነግራቸዋለች። በዛ ሌሊት ሪያን ወደ ቤት እየተመለሰ ሳለ ማክስና ክፉ ጓደኞቹ ጋር ይገናኝና ሪያንን ሲከቡት ያየችው ክሎይ ነገሩ ከመክረሩ በፊት ወደ እነሱ ትሄዳለች። ምንም እንዳታስቡ፣ ነገሩ ከከረረ ክሎይ ቆሎ በማይደፋ ቦክሷ ተደባድባ ሪያንን ልታድነው ነው ሐሳቧ። ለማንኛውም ነገር ግን እነሱ ጋር ስትደርስ ማክስ ልጅቷን የት እንደደበቃት ሪያንን ሲጠይቀው ትሰማና ክሎይ ተገርማ የትኛዋን ልጅ ብላ ራሷ ትጠይቃለች። ሰዎች እኔ ግን ይሄ ሪያን የተባለው ሰው ክፉ ሰው እንዳይሆን መጠርጠር ጀምሬያለሁ።
ለማንኛውም በዚህ ጊዜ ሪያን ተናዶ ማክስን በቦክስ ይለውና የባሰ ድብድብ ውስጥ ከመግባታቸው በፊት የክሎዊ ታላላቅ እህቶች መጥተው ያስቆሟቸዋል። በቀጣይ ቀን ሪያን ትናንት የተማሩት ነገር ስላልገባው ክሎዊን እንድታስረዳው ይጠይቃትና ወደ እሱ ቤት እንድትመጣ ሲጋብዛት ክሎዊ በደስታ ብዛት ልትበር ትደርሳለች። ከዚህ ጊዜ ጀምሮ ክሎዊና ሪያን ይበልጥ መቀራረብ ስለጀመሩ የቀናው ሊዮ ክሎዊን እንዳይጎዳት ሪያንን ሲያስጠነቅቀው እንመለከታለን። በዛ ጊዜ ማታ ላይ ማክስ ከጓደኞቹ ጋር ሆኖ ጄሲካ ለምትባል ልጅ ሪያን የሴት ጓደኛ እንዳለችው ይነግራታል። ጄሲካ በሪያን ላይ ከልክ ያለፈ ፍቅር ያላትና እጣፈንታቸው አንድ ላይ መሆን እንደሆነ የምታምን ልጅ ስለሆነች ይህንን ዜና ስትሰማ በጣም ትናደዳለች። ትንሽ ቆይቶም የክሎዊ ጓደኛ የሆነችው ሃና ለሊዮ የፍቅር ስሜት እንደነበራት እንረዳና ፍቅሩ እየበረታባት ሲመጣ ደፈር ብላ ለሊዮ ስሜቷን ትናዘዛለች። ሊዮ ግን በዚህ ጊዜ ሌላ የሚወደው ሰው እንዳለ ለሃና ይነግራትና የፍቅር ጥያቄዋን ሳይቀበለው ይቀራል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በሌላ በኩል ሪያን በመጨረሻ ልቡን ለክሎዊ ከፍቶ የፍቅር ጓደኛው እንድትሆን ቢጠይቃትም ከተስማማች በኋላ ግን ከፈተላትና የፍቅር ግንኙነት መጀመራቸውን ለማንም እንዳትናገር ይነግራታል። እኔ እኮ ተናግሬያለሁ፣ ይሄ ሰውዬ አላማረኝም ብያለሁ። ለማንኛውም ብዙም ሳይቆይ በቅናትና በንዴት የተሞላችው ጄሲካና ጓደኞቿ ክሎዊን ብቻዋን ሲያገኟት ከሪያን ጋር ባላት ቅርርብ ምክንያት ሊያስጨንቋት ይሞክራሉ። ነገር ግን በዚያው ቅጽበት ሊዮ ብቅ ብሎ የክሎዊ ፍቅረኛ ሪያን ሳይሆን እሱ እንደሆነ ለጄሲካ ይነግራትና ክሎዊን ካሁን በኋላ እንዳይነኳት ያስጠነቅቃቸዋል። ጄሲካ ከሄደች በኋላ ሊዮ የሃናን የፍቅር ጥያቄ እንዳልተቀበለው ለክሎዊ ሲነግራት ክሎዊ በጣም ተገርማ ምንም እንኳን የፍቅር ጓደኛሞች ባይሆኑም እሱና ሃና ጥሩ ጓደኛሞች ሆነው እንዲቀጥሉ እንደምትፈልግ ትነግረዋለች። በዚህ ጊዜ ሊዮ የክሎዊን ደግ ምክር ተቀብሎ ከሃና ጋር ለመገናኘት ይወስንና ከሃና ታርቆ ጓደኝነታቸውንም እንደገና ይጀምራሉ። ነገር ግን ከትንሽ ጊዜ በኋላ ጄሲካ ክሎዊን እንደገና ስታገኛት እሷና ወንድሟ ማክስ እንዲሁም ሁሉም ጓደኞቻቸው ክሎዊን ክፉኛ ይጎዷታል። ይህንን የተመለከተ አንድ ተማሪ ሄዶ ለሪያን የተፈጠረውን ነገር ይነግረውና ሪያን ደንግጦ ክሎዊን ለማዳን በፍጥነት ወደ ቦታው ይሄዳል። ከዚያም ማክስና ሪያን ቀደም ሲል ጓደኛሞች እንደነበሩና ጄሲካ ለረጅም ጊዜ ሪያንን ተወደው እንደነበር ይገለጣል። ነገር ግን ሪያን የእንጀራ እህቱ ከሆነችው ሃይሊ ከተባለች ልጅ ጋር በጣም የጠበቀ ግንኙነት ስለነበረው በዚህ ግንኙነት የቀናችው ጄሲካ ሃይሊን እንደጎዳቻት እንረዳለን። ኦኬ፣ ቤት ውስጥ ያለችው የእንጀራ እህቱ ናት ማለት ነው። ለማንኛውም ማክስና ጓደኞቹ ምንም እንኳን ሃይሊ የሪያን ቤተሰብ ብትሆንም ሃይሊን እንደጨቆኗት ከታሪኩ እንረዳለን። ከዚያ አስከፊ ጊዜ ጀምሮ ማክስና ጓደኞቹ የእንጀራ እህቱን ዳግመኛ እንዳይጎዱበት ሪያን ይፈራ ስለነበር ክላስ ውስጥ ዝምተኛ እንደሆነ እንረዳለን። ሪያን ድርጊታቸውን ለፖሊስ ሪፖርት አድርጎ እንደነበር ብንረዳም ማክስና ጓደኞቹ 18 ዓመት ስላልሞላቸውና በቂ ማስረጃ ስለሌለ እስር ቤት ሊገቡ አልቻሉም። ቆይ አሁን ሃይሊ በደረሰባት ድብደባ ምክንያት ራሷን ብታጠፋ እነ ማክስ ህፃናት ስለሆኑ ብቻ ተጠያቂ አይሆኑም ማለት ነው? ለማንኛውም ከአስከፊው ጥቃት በኋላ ክሎዊ ለከፍተኛ ሕክምና ወደ ሆስፒታል በፍጥነት ስትወሰድ በጣም የተደናገጠችና የተጨነቀች ትመስላለች። ከዚያም በቀድሞ ትምህርት ቤቷ የነበራትን ያለፈ ታሪክ ስታስታውስ ልክ እንደ ሪያን ዝምተኛና ግዴለሽ እንደነበረች እንመለከታለን። ነገር ግን ጊዜ ያለፈ ሲሄድ ክሎዊ መለወጥ ትጀምርና ሊዮና ሜራ ከተባሉ ሁለት የክላሷ ተማሪዎች ጋር ጓደኝነት ትጀምራለች። በክፍሉ ውስጥ ጎበዞቹ ተማሪዎች እነሱ ሲሆኑ ሁልጊዜም አንድ ላይ ሆነው ስለሚያጠኑ ከጊዜ ወደ ጊዜ ሊዮና ሚራ ከክሎዊ ፍቅር እንደያዛቸው ከትውስታዋ እንረዳለን። ሆኖም ሚራ በሷ ፊት ሰላም ያለው ሰው ቢመስልም በትምህርት ቤቱ ክፉ ተማሪዎች ሁልጊዜ ይደበደብ ስለነበር ከባድ የሆነ ህመም ደብቆ ይዟል። ታዲያ አንድ ቀን ህመሙን መቋቋም ያቃተው ሚራ በገዛ እጁ ህይወቱን ከማጥፋቱ በፊት ለክሎዊ ያለውን ፍቅር ይናዘዛል። የሚራ ድንገተኛ ሞት ክሎዊን በጣም ሲያሳዝናት፣ በተመሳሳይ ሁኔታ ሊዮም ሚራ ከሞተ በኋላ በክፉዎቹ ተማሪዎች መጠቃት ስለጀመረ ትምህርት ቤት ለመቀየር ወስኗል።
በዚህ ምክንያት ነው እንግዲህ ክሎዊ በጄሲካና በጓደኞቿ የጥቃት ሰለባ መሆን ስለማትፈልግ ከሪያን ጋር ያላትን የፍቅር ግንኙነት ለማቆምና ከሱ ለመራቅ የወሰነችው። ይባስ ብሎ ጄሲካ ክሎዊን ሲደበድቡ የቀረጹትን ቪዲዮ በኢንተርኔት ላይ ስትለቀው እነዚህ ክፉ ተማሪዎች በድርጊታቸው እንደሚኮሩ የተገነዘበችው ክሎዊ ይበልጥ ትጨነቃለች። ክሎዊን እንዲህ ባለ ከባድ ህመም ውስጥ ሆና ሪያን ሲያያት የእንጀራ እህቷ ሃይሊ መታ ከክሎዊ ጋር እንድትነጋገር የጠየቀበት ምክንያት ሃይሊም በተመሳሳይ ሁኔታ ውስጥ አልፋ ስለነበር የክሎዊን ስሜት ትረዳዋለች ብሎ እንደሆነ እንረዳለን። አይ እንግዲህ እነዚህ አረመኔ ተማሪዎች የእጃቸውን የሚያገኙበት ጊዜ እየደረሰ ይመስለኛል። ለማንኛውም ከዚህ በኋላ ሪያንና ጓደኞቹ ለክሎዊ ብለው በማክስና ጄሲካ ላይ በቀል ለመፈጸም እቅድ ሲያወጡ እቅዱን ከክሎዊ ታላቅ እህትና አቃቤ ህግ ከሆነችው ከሚና ጋር አብረው እንዳዘጋጁት እንረዳለን። እቅዳቸውም የማክስና ጄሲካ እንደ ልማዳቸው ሚስኪን ተማሪ ሲደበድቡ በድብቅ በመቅዳት ድርጊታቸውን ለፖሊስ ሪፖርት ማድረግ ስለነበር እቅዱ ተግባራዊ ሆኖ እነ ማክስ ወንጀል ሲፈጽሙ በቪዲዮ ይያዙና ለፖሊስ ይሰጣሉ። ብዙም ሳይቆይ የክሎዊ እህት የሆነችው አቃቤ ህግ ወደ ስፍራው መታ ክሎዊን የጎዱት መጥፎ ተማሪዎች ወጥመድ ውስጥ በማስገባታቸው ሪያንና ጓደኞቹን ታመሰግናለች። እቅዱ እንደተሳካ የሰማችው ክሎዊ ሪያንን በቦታው ለማግኘት በፍጥነት ብትሄድም ልክ እንደደረሰች ግን ጄሲካ በንዴት ስሜት ውስጥ ሆና ወደ ሪያን ትቀርብና ክፉኛ እስኪጎዳ ድረስ በሹል ነገር አንገቱ ላይ ትወጋዋለች። በዚህም ምክንያት ሳይሞት ወደ ሆስፒታል መወሰድ የነበረበት ሪያን ለጥቂት ቀናት በሆስፒታል ውስጥ ሕክምና ሲከታተል ይቆይና ከሆስፒታሉ በቅርብ እንደሚወጣ ክሎዊ ዜና ስትሰማ እሱን ለመቀበል መዘጋጀት ትጀምራለች። ነገር ግን ክሎዊ ሆስፒታል ስትደርስ ሪያን ቀድሞውን እንደሄደና በኃይሊ በኩል ደብዳቤ እንደተወላት ስታቅ በጣም ትደነግጣለች። በሪያን በተጻፈው ደብዳቤ ላይ ለመዳን ለተወሰነ ጊዜ ከክሎዊ መራቅ እንዳለበትና እንድትጠብቀው የሚጠይቅ ስለነበር ክሎዊ ሳያናግራት ስለሄደ ብታዝንም እስኪመለስ ግን ለመጠበቅ ትወስናለች። ከዚያ ክስተት በኋላ አመታት አለፉና አሁን ክሎዊ ከኮሌጅ ተመርቃ ቋሚ ስራ እንደያዘች እንመለከታለን። ክሎዊ ሃይሊን ጨምሮ ከሁለተኛ ደረጃ ትምህርት ቤት ጓደኞቿ ጋር ብዙ ጊዜ ትገናኛለች። አንድ ቀንም ክሎዊና ሃይሊ በእግር ሲጓዙ የእስር ጊዜዋን ጨርሳ በአስተናጋጅነት የምትሰራውን ጄሲካን በድንገት ያገኟታል። በአንድ ወቅት ከጎዳቻቸው ሰዎች ጋር እንደገና የተገናኘችው ጄሲካ ለክሎዊና ለሃይሊ ከልብ ይቅርታ ትጠይቅና ባደረገችው ነገር ሁሉ እንደምትጸጸት ትናዘዛለች። ክሎዊና ሃይሊ ከብዙ የእስራት ጊዜ በኋላ የአሁኑ እንደተጸጸተች ሲመለከቱ ያዝኑላትና ጄሲካን ይቅር ይሏታል። ከዚያ በኋላ ከጓደኞቻቸው ጋር ተገናኝተው ስለ ህይወታቸው ሲያወሩ ከሁሉም መካከል ፍቅረኛ የሌላት ክሎዊ ብቻ እንደሆነችና አሁንም የሪያንን መመለስ በታማኝነት እየጠበቀች እንደሆነ እንረዳለን። እውነተኛ ፍቅር ማለት እንግዲህ ይሄ ነው፣ ጊዜና ርቀት የማይለውጠው። ብቻ እሷ እንደ መኖክሴ እዚህ እየጠበቀችው ጅላስ ሙቶ እንዳይሆን ነው የምፈራው። ለማንኛውም ለረጅም ጊዜ ከተጨዋወቱ በኋላ ክሎዊ ወደ ቤቷ ትመለስና ወደ አሳንሰር ስትገባ ልክ ለመጀመሪያ ጊዜ እንደተገናኙት ሪያን እዛው ቆሞ በድንገት ትመለከተዋለች። ከዚያም በፊልሙ መጨረሻ ክሎዊ እንባ እየተናነቃት ስታቅፈው እንመለከትና ፊልሙ ይጠናቀቃል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።